ዳዲ ወይ የሆነ ጥያቄ ልጠይቅህማ? እሺ በዚህ ዓለም ላይ የምትወደውን ነገር ከምታጣና እኔን ከምታጣ? የምወደውን ነገር ባጣ ይሻለኛል። ኦኬ ስለዚህ እኔ አይደለም የምትወደው ነገር እንዴት ደስ ይላል። እንኳን አወቅኩት። እሺ ሌላ ጥያቄ ልጠይቅ። የሆነች ልጅ ኢንስታግራም ላይ በርጥዬ በጣም ነው ማደንቅ ብላ ቴክስት አድርገችልኝ። ምን ትላለህ? ሚስት አለኝ አይደለ? ለምን ዴሞን ከፈትከው? ለምን ዴሞን ከፈትከው? ዝም አትላትም ወይ? ቆይ ስቶ ለምትሽ ጥያቄ አሁን በጣም ብዙ ሴት የሞላበት ክፍል ውስጥ ብትገባ እኔ ትመርጠኛለህ? እና ታዲያ ሚስት አንቺ ማለት እኮ ህይወቴ ነሽ። እኔ አንቺን ብቻ ልመርጥ የምችለው ገባሽ? ጀመር ያ ሁላ ሴት የሞላበት ክፍል ውስጥ አንተ ብቻ ነው ወንድ። ምን ትሰራለህ? እርጥምስ ምን ትሰራለህ? ንገረኝ። አትፍራ ንገረኝ። እኔ ነኝ። ቁጭ አድርግ። የት ነህ? ወዴት ነው የምትጠቀልለው? ምንድነው አባዬ? ኧረ ልቀቀኝ። ምንድነው የምትጠቀልለው? ጓደኛዬ ላጎርሰው ነው። ጓደኛህን ስማ፣ እቤትህ ትዳር ይዘህ ቤት መስርተህ ቤትህ ሲመጣ እዛ ጋብዘው። ቁጭ አድርገው። አንቺ ዝም ትያለሽ። አባዬ ምን እዚህ ጋር ቀርተህ ላራግፈው። እኔን በጥፊ ከምትመቱኝና 1 ሚሊዮን ብር ከሚሰጣችሁና እኔን በጥፊ ሳትመቱኝ ምንም ባይሰጣችሁ። አረ ልጅ ዘይት አተልን ገዛ የሰው ልብ መስረቅ ሁሉ ጊዜ ትንሽ ዘይት እዚህ ጋር ወጥ አረጋሺ እንዴ ውሃ ምን ነው ጎረቤት አይደል? ውሃ ፈልገው ነው። ዘይት የምን ዘይት ነው የሚያወሩት ጋሺ? እያየሁ እንዴ ኧረ ተው እንዴ! ይሄ እኮ ማለት የደም ጠብታ ማለት እኮ ነው ጋሺ። አላበዙትም እንዴ እሱ ሰውዬ? እንደዛ ነው በቃ። ቤት ፈልግ እኔ ከጎረቤት ጋር ጋሺ እንደዛ ማለት ፈልግ ያለ በቃ ኧረ እንዴ በቃ ከጎረቤት ጋር መኖር የማይችል በቃ አሻምጡት። ተው በቃ አምጡት። ችግር የለም። አይ ተው በቃ ተው እንዴ አበዙትም እንዴ ይሰው ጎረቤት ወይ ጋሽ ተንቆስ ይኸው ጠይቄ እምቢ አለ። ለምኜ የሚጠጣ ውሃ ሰው ይከለከላል እንዴ? የሚጠጣ ውሃ ለዩ ከለከለኝ። ዘይት ጨምርልኝ ትንሽ ብዬ ምን ዘይት እምቢ አለኝ። እንግዲህ ጎረቤት በዚህ ኧረ እርሶ ዘንድሮ ማበዙ እንዴ? ምን ሆናችሁ ነው እንደዚህ እንዴ? ዘይት እኮ ስንት ነው የገባው? ቤቴን ልቀቁ፣ አንተም ልቀቅ። ኩርና አጥቅዳው አይወጣም እንዴ? ኧረ እኔ አልመጣም። እዛው ጠጡ። እኔ አልመጣም። አንቆይም እኮ ኧረ አሁን ስትሄድ ሊጣንኩተህ እራት ሰርተህ ጠብቀኝ ብለኝ ገና ልጅ እያወቀው ነው። የምር አልመጣም። ኧረ አታካብድ። እያወቃችኋት ትፈጨኛለች እኮ። ቻው። እንዴት ነሽ? ሰላም ነው? እንዴት ነው? አሰብሽበት? አይ ገና እያሰብኩበት ነው። ትንሽ ጊዜ ስጠኝ። እንዴ አንቺ የሁላ ጊዜም እኮ የታገስኩሽ እኮ ለአንቺ ክብር ስላለኝና ስለምወድሽ ነው እንጂ እኮ ሴት ባገሩ ጠፍቶ አይደለም። ሁሌ ላስብበት እያልሽ ከሌላ ወንድ ጋር የተልከሰከሽ ቢሆንስ እኔ በምን አውቃለሁ? ሁሌ ላስብበት በተገናኘን ቁጥር ውረጅ። ካንቺ ሌላ ሴት የሌለ መሰለሽ? እስከ ዝጊባሩ እኔ ምን የኔ ብር ስንት ብር ነው? አናት ላይ እየጮህብህ ያለው 5 ብር ነው። እሺ አራዩ በእናትህ ሁሉ ኧረ ዝም በል አትጮሽ። አጭ ቆይ ላስረዳ። 85 ብር ነበረብህ። እሺ ከዛ ትናንትን እርጥብ ከፈልክልኝ። ስንት ብር ይቀርብሃል? 15 ብር አይቀርብህም? ታዲያ ምንድን ነው የምትለው? እና ሻይ አልጠጣ የባጃጅ ውስጥ የመጣንበት ባጃጅ 20 ብር የከፈልኩልህ። ኧረ እባክህ 25 ብር አልሆነም? 25 ብር አናት ላይ ይጮህብህ ነው። እሺ አስታውስ። ባለፈው ዕለት ቺኳ ደወለሽ ብለህ የ5 ብር ሜጋባይ የ5 ብር ድምፅ አልገዛሉ ከቴሌ ብር ላይ አትግምሽ ነው። ቆይ ለጋሹ ብር አለብህ። እስቲ ለጋሹን በእናትህ ለጋሹ እኔ አስታወስኩልህ። እንደው ከዛ የ5 ብር ልኬ ቶሎ አለቀችብህ። ከዛ ያስብ ድገመኝ ብለህ እንደውም ደገምኩልህ። ኤርሚ ምስክር ነው። ምንም እንዳትዋሺ 45 ብር እየጮህብህ ነው አናት ላይ። በቃ ይሰጣል። እሺ አትጮሽ። 45 ብር አለብህ። እሺ አትጮህ። እንካ 5 ብር እንካ። እቺን 5 ብር ያዝ። ስንት ብር ይኖርብሃል ማለት ነው? 50 ብር
አናሲ ላይ እየጮህብኝ 50 ብር ይሄ እንደወረደ እኮ ነው ምንም አያውቅም እኮ አይ ምን ብለሽ ነው አራለ መጣው ወቀበ እሺ መልኳን አሳምራ ልክ እንደ ፈረስ መልኳን አሳምራ ልክ እንደ ፈረስ መልኳን አሳምራ ልክ እንደ ፈረስ ንግግር አታውቅም እስከ ዛሬ ድረስ በልልኝማ አንተ ንግግር አታውቅም እስከ ዛሬ ድረስ ተጀማመርን ተቀበል እሺ ልክ ሰው ሲበርደው ይላል እትትት ይላል እትትት ከሰው ሲበርደው ይላል እትትት ይላል እትትት ድገመው ልክ ሰው ሲበርደው ይላል እትትት ይላል እትትት ደሞ ከየት አመጡት ይሄን ማሰሮ ፊት በልልኝ ማተ ደሞ ከየት አመጡት ይሄን ማሰሮ ፊት ይሄን ማሰሮ እኔን የሚያገባ ካለ እኔ በቃ በጣም ጥሩ ሰው ነኝ። ቤት ወጣ ቤት ገባ እያልኩ አልጨቀጭቀውም። እንደፈለገው አምሽቶ መምጣት ይችላል፣ አልናገረውም። በጣም ጥሩ ሰው ነኝ። ስለዚህ እኔ ማግባት የሚፈልግ ካለ ያዋራኝ፣ ኢንቦክስ ያርግልኝ። ሚስት የሚፈልግ ጓደኛ ካላችሁ ሼር አርጉለት፣ ያግባኝ። ትዳር ስፈልግ ይሄው 1 አመቴን ያስኩ ዛሬ 1 አመት ሙሉ ባል አላገኘውም። ስለዚህ በጣም እኔ ትዳር ፈላጊ ነኝ፣ ግን ሰፊ ሱሪ የሚለብስ መሆን አለበት። ሰፋ ያለ ሱሪ እወዳለሁ። መላጣ ቢሆን ደግሞ ደስ ይለኛል። መላጣ በጣም ነው የምወደው። ካልሆነም ችግር የለውም፣ ግን ቢሆን ተመራጭ ነው። መላጣ በጣም እወዳለሁ። ስለዚህ ሼር አድርጉለት ለመላጣው። ረሙዬ የራስሽ ነው እሱ በኋላ የጫችሁት ማነው እንደዚህ አፉን ከፈተ? ይሄ ወራዳ ማነው? ወራዳ ኖ እሱ ጋር አሉልም እያልኩኝ የኔ ወድ እኔ ታቱ ሲያምር እኔም እኮ አለ ታቱ አትባለሽ አይደል? ኧረ እኔ ነኝ እማ እኔ ነኝ እኮ የተናገርኩሽ። ይኸው ታቱ። ኧረ ሙዬ እኔንም ልወስጂ መጣሽ ማለት አንተ ነህ። ሰላም ነው አባ። እንጀራ ማስጠኝ እስኪ እንጀራ 25 ብር እንጀራ 25 ብር እኔ አሁን ለምን እኔ አሁን መኖር አለብኝ እዚህ ሀገር ላይ? እሺ ገመድ ስጠኝ። ገመድ 30 ብር ገመድ መሞትም መኖርም የማይቻል በጉ እንዴ ገረዳ ማረጫቱበት ጎበዝ አራሻር አርገው ሰው ይስማ Jesus Aduh bobo wajib pamiti dah tu. እስኪ ቪዲዮ በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። ጠርቼ አልሰማሁሽም። ማን? አብይ አህመድ። ራሱን በራሱ በጥይት የገደለው መሪ? ብታይ ፊላ ሴቶቹን ጨረሳቸው። ማን ነው ፊላ? ፊላን እስካሁን ድረስ አታውቂው? የሴቶቹን ስም ራሱ እሱ ሲጠራው እንዴት እንደሚያምርበት በቃ ሁሉም ሴቶች እየሄዱ ነው። እስቲ ስሜን ጠራው ፍስስስስስ የሚሉለት እኮ ብታይ። ስምሽ ማን ነበር ያልሽ? ሃናን እባላለሁ። ሃኒዬ ብዬ ነው የምጠራሽ። ይሄ ልጅ ማወቋቋ ሌልሽ አማና አለልሽ ጓደኛሽ ነች? አዎ ተውቃት። አሪያና እባላለሁ። ወይኔ ስምሽ እንዳቆላመጠ አሬ ማግባት ያጓጓሻል ወይስ ያስፈራሻል? አይ ያጓጓኛል እንጂ። ለምን? ክብሬ ሌላ ቦታ ከሚነካ አግብቼ ሌሎቹ ጋር እንትን ብል ደስ ይላል ነበር ነው። አዎ የፈጣሪ እንጂ አይሆንም እንጂ ባገባ ደስ ይለኛል። እሺ አንተ ሰላም ነሽ? ጓደኛዬ በጣም ተመችተሽዋልና እያየሽ ነው። ያው እንደ ሴት ልጅ ወግሽን ማረግሽን ሊያሳይሽ ይፈልጋል። ስለዚህ
ፍቅረኛው እንድትሆኝ ይፈልጋል። ያው እንደምታውቂው ነው ንብረቱን ያለውን መኪና ሀብት ምናምን ታውቂያለሽ እንዴ? ለምን ይሄን ቆርቆሮ ይዞ ሴት ይመኛል? ቆርቆሮ ትያለሽ እንዴ አንቺ? ከአንቺም ብሶ መኪና እየናቅሽ እንደው ዣንጥላ ሳይኖርሽ መኪና ትንቂያለሽ? እስገስ ሌላ አንተ አይዞህ በቃ ሌላ ይፈልጋል። ምን ሆነ ነው